إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما السلام عليكم ورحمة الله ይሄ መልእክት የደረሰህ ድንገት አይደለም። ስማ፣ 3 ነጥብ አነሳለሁ። እነዚህ ከሶስቱ ነጥቦች አንዱ ካለብህ አደጋ ውስጥ ነህ። አላህ ይሰትረኝ፣ አላህ ይሰትር። ኡስታድ ይሁን ሼክ ይሁን ተራ ሰው ይሁን ጾም አለው ሰላት ሰግዳለሁ ብላ የምታስብ የዲኑን ዋና መልእክቶች ወይ ደግሞ ትእዛዛት ተፈጽማሉ ብለ የምታስብ ሁሉ 3 ነገሮች ተጠንቀቅ። አንደኛ አልክብር፣ ኩራት። ኢብሊስን ከጀነት ያወጣው ምንድነው? ኩራት ነው። ኢብሊስን ከጀነት ያወጣው ምንድነው? ኩራት ነው። ሁለተኛ አሳጥርልሃለሁ፣ አልሐሰድ፣ ምቀኝነት ነው። አሁንም ኢብሊስ ከጀነት እንዲወጣው ዋናው ሰበብ ምቀኝነት ነው። አልሐሰድ እንዳይኖርብህ፣ እነዚህ ሁለቱም እንዳይኖርብህ። ሶስተኛውን ደግሞ በጣም ተጠንቀቅ፣ ስራህን ውድቅ ያደርገዋል። ምንድነው? አርያ፣ ይዩልኝ ይስሙልኝ። ተጠንቀቁ። እነዚህ 3 ነገሮች ብዙ ሰዎችን አውድመዋል። ያለ ይመስለዋል ግን የለም። ለምን? ኩራት ይሰማዋል። ከጎኑ ሰው ሲሰግድ የቆሸሸ ልብስ ከለበሰ ወይ ደግሞ የሆነ ነገር ከለበሰ ሊርቀው ይሞክራል። ላ ሐውለ ወላ ቁወተ ኢላ ቢላህ። እንዲሁም ደግሞ እንደው በማህበረሰብ ውስጥ ያለው ቦታ ከፍ ያለ ሰው ከሆነ አይ ምንም አይሰማው። ተጠንቀቅ። ይህ ችግር ውስጥ እያስገባህ ነው ማለት ነው። ሁለተኛ ምቀኝነት። እገሌ አላህ ስብሓነሁ ወተዓላ የሰጠው ወይ ደግሞ እገሊት አላህ የሰጣት የአላህ ምርጫ አላህ ፈልጎ ነው። ያንተ ስራ አይደለም፣ እሱ የአላህ ነው። ተጠንቀቅ። ሐዲሶቹን ቁርአኑን አያቶች ማንሳት ስላልፈለግኩ ነው፣ እንዳይረዝምብሽ። ሶስተኛው አርያ፣ ይዩልኝ ይስሙልኝ። ሰላትህን ኢባዳህን የተወሰኑ ነገሮችን ሰዎች ሲያዩ የበለጠ የምታሳምር የበለጠ የምታስተካክል ከሆነ እሱ ነው ሪያ። በኖርማሉ ጊዜ የማታስተካክል ከሆነ እሱ ነው ይዩልኝ፣ እሱ ነው ይስሙልኝ። ተጠንቀቂ። አላህ እኔንም እናንተንም ሁላችንም ከዚህ አይነቱ ትልቅ የሆነ አደጋ ይሰትረን ይጠብቀን። አላህ ስብሓንሁ ወተዓላ ለሌሎች ኸይር የምናሰራጭ ያደርገን፣ የምናስታውስ ያደርገን። እኛም በምናስታውሰው ላይ የምንሰራበት ከምናስጠነቀቀው የምንጠነቀቅ አላህ ያደርገን። ያ ረበል ዓለሚን፣ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም። ጀዛኩሙላሁ ኸይረን። አላህ ይሰውራችሁ ከመጥፎዎች ሁሉ፣ በኸይሩ ላይ ያሰማራችሁ። አላህ ዱንያችሁን አኺራችሁን ያሳምርላችሁ። ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም። ሰላም አለይኩም ወረሕመቱላሂ ወበረካቱ።